ማንም ሰው ሲወለድ ማንንም አማክረውት አይደለም። ራቆት ነው የሚወለደው፣ ራቆት ነው የሚፈጠረው። ከሂደት በኋላ ነው እናት ያውቃል። ከእናት ቀጥሎ ደግሞ እናቱን ታስተምረዋለሁ። እናት ደግሞ ድህነት አታስተምረው። እናት ያላትን ነው የምትሰጠው። ጡት ትሰጣለች፣ ያላት ምግብ ትሰጣለች። እሺ ደህና ደሪ። እሺ አመሰግናለሁ ፀሐይት። እሺ ደህና ደሪ። ስለዚህ እናት የምትሰጠው ከሀብትና ከቀለብ ከጤናው ጭምር ስለሆነ ከእናቱ በኋላ የተወሰነ ከወጣ ደግሞ ሰበብ ሳይሆን ጠንካራ እንዲሆንና ራሱ እንዲችል ማድረግ አንድ ነገር ነው። ስለዚህ ኤክስተርናላይዝ ሳይሆን ኢንተርናላይዝ አድርጎ ወደ ውስጥ አስገብቶ ራሱ አይቶ ራሱ በደንብ ጠንካራ ሆኖ እንዲወጣ ማየት አለበት ነው። በስልጠናና በዚህኛው ክህሎት ይዞ ስልጠና ይዞ እንዲወጣ አንድ ነገር አለ። ስለዚህ ይሄ መደረግ አለበት ነው። ሌላ ስልጠናው በምን መደገፍ አለበት የሚል አለ። ስልጠናው መደገፍ ያለበት በተደራሽነት የተደገፈ ስልጠና መሆን አለበት። ስልጠናዎቹ ለአካል ጉዳተኞች ተደራሽ በሆነ መንገድ መስጠት አለባቸው። ይህም አካላዊ ተደራሽነት፣ የመረጃ ተደራሽነት ለምሳሌ ነው። ለምሳሌ አሁን የምናያቸው ስልጠናዎች ብዙ ጊዜ ዝም ብለው በወረቀት ናቸው። በተግባር የተደገፈ መሆን አለበት። ለምሳሌ የምልክት ቋንቋ አስተርጓሚዎች፣ የብሬል ቋንቋዎች ቁሳቁሶች እና የስልጠና ቁሳቁሶች ከግለሰቦች ፍላጎት ጋር ማጣጣምን ያካትታል። አሁን ዝም ብሎ እትትት ብሎ ቢሄድ አይነ ስውር አያየውም። ዝም ብሎ እትት ቢል መስማት የተሳነው ሰው አያየውም። ስለዚህ እነዚህ ማቴሪያሎች ካልተሟሉ ስልጠና መስጠት ምንም ፋይዳ የለውም። ፋይዳ ብቻ አይደለም፣ ዝም ብሎ አደት ላይ ውሃ መፍሰስ ማለት ነው። ስንዴ ያበቅላል ብሎ አደት ላይ ውሃ ማፍሰስ ነው የሚሆነው። ስለዚህ ምን መሆን አለባቸው? እነዚህ ፍላጎቶች በተደራሽነት የተደገፈ ስልጠና መሆን አለበት ወይም መኖር አለበት ነው። ስለዚህ እንደዚህ መሆን አለበት የሚል ነው። ለምሳሌ የምልክት ቋንቋ ብያለሁ። አስተርጓሚዎችን፣ የብሬል ቁሳቁሶችና የስልጠና ቁሳቁሶች ከግለሰብ ጋር ማጣጣም አለባቸው። አይነ ስውር ከሆነ ብሬል መምጣት አለበት ስልጠናው። መስማት የተሳነው ከሆነ ደግሞ አስተርጓሚ አሰልጣኝ ሊሆን ይችላል። እሱ ለምሳሌ መሰለችው ሊያሰለጥን ይችላል በራሱ ቋንቋ። ነገር ግን ሌላ ጤነኛ የሚያሰለጥነው ከሆነ ጥልኛ የሚያሰለጥን ከሆነ አስተርጓሚ ያስፈልገዋል ማለት ነው። ሌላ አማካሪነት ወይም ሞተርሺፕ የሚባል አለ። ምናልባት ምን ያህል ነው የምናውቀው የሚለው አንድ ነገር አለ። እሱ ራሱን ችሎ አንድ ቀን ሊመጣ ይችላል። ድጋፍና ልምድ ካላቸው መሪዎች ጋር በማገናኘት የአማካሪነት ፕሮግራም መዘርጋት አለባቸው። ምን የሚል ነው የአማካሪነት ፕሮግራም? ይህ የአካል ጉዳተኞች መሪዎች ከተሞክሮ እንዲማሩ፣ እውቀትን እንዲያካፍሉና ለሚያጋጥማቸው ፈተናዎች ድጋፍ እንዲያገኙ ማድረግ ነው። አመሰግናለሁ አሰገድዬ በጣም እሺ። ድጋፍ እንዲያገኙ ማድረግ ነው። እነዚህ ምን ማለት ነው? የአካል ጉዳት መሪዎች ከተሞክሮ እንዲማሩ፣ እውቀት እንዲያካፍሉና ለሚያጋጥማቸው ፈተናዎች ድጋፍ እንዲያገኙ ይረዳል። ለምሳሌ አቻ ለአቻ የትምህርት መድረኮች ማዘጋጀት። ይህንን የአካል ጉዳተኞች መሪዎች እርስ በርስ ልምድ እንዲያለዋውጡ የሚያስችሉ መድረኮች መፈጠር አለባቸው። ይህ የጋራ ትምህርት የኔትወርክ ግንባታና የመተባበር ስሜትን ያበረታታል። አቻ ለአቻ ማለት ምንም ሳይፈራ አንድ ወንበር ለወንበር ይዞ አቻ ለአቻ ማወያየት ማለት እንደዚህ ማለት ነው። ሌላ የቴክኖሎጂ አጠቃቀም ማንም አካል ጉዳተኛ ማወቅ አለበት። ቴክኖሎጂ ካላወቀ ከወቅቱ ጋር ሊሄድ አይችልም። የግድ ነው ይሄ። የቴክኖሎጂ አጠቃቀም ዘመናዊ ቴክኖሎጂ በመጠቀም የርቀት ትምህርት፣ የመስመር እና ስልጠናዎች ተደራሽ የሆናቸው መገናኛ ዘዴዎችን ማመቻቸት። ይሄ ከማን ነው የሚጠበቀው? ከመንግስት ይጠበቃል ማለት ነው። ይሄ ግድ ነው። ለዛሬ እንደዚህ እያልኩኝ ቆይቻለሁ። አሁን ትንሽ የተወሰነች አለች። እሷ ማጠቃለያ ምን ትመስላለች የሚለውን ከዛ ሌላ ጊዜ ሰፋ ባለ አለው የቀሩ አሉኝ። ሰፋ ያለውን ገልጻለሁኝ። ግን ለአንድ ሰዓት ያክል እርምጃዎች
እነዚህ ከላይ ያሉት ሁሉ ነገር